አዶናይን ከዚህ ሁላ ቲክቶከር የሚለየው ኳሊቲ ምንድነው? እና ደግሞ ለምንድነው ብዙ ቲክቶከሮች በዚህ ልክ እሱ ሊጠሉት የቻሉት? አዶናይ ማንም ቲክቶከር ጋር የሌለ ሁለት በጣም የሚገራርሙ ኳሊቲዎች አሉት። የመጀመሪያው ኳሊቲው አውተንቲሲቲ ነው። አዶናይ ካሜራ ፊትም ከካሜራ ውጪም ያለው ማንነት ተመሳሳይ ይመስለኛል። ብዙ ቲክቶከሮች ካሜራ ፊት ሲመጡ ወይ ደግሞ ቲክቶክ ፕላትፎርም ላይ የሆነ ፌክ ማንነት ወይም ደግሞ ፌክ ፐርሰናሊቲ ይዘው ነው የሚመጡት። ዓለማችን ላይ ደግሞ ሰዎች በጣም ከሚቀኑበት ኳሊቲ መካከል አንደኛው ኢንተለጀንስ ነው። አላቅም አዶናይ ኢንተለጀንት ይሁን አይሁን ፐርሰናሊ የማውቀው ነገር የለም። ግን ኦብቪየስሊ አዶናይ ምንድነው አውተንቲክ ሰልፉን ኤክስፕረስ የሚያደርገው። ሁለተኛው አዶናይ ጋር በጣም የሚገርመኝ ኳሊቲ ማንም ቲክቶከር ላይ አይቼ የማላውቀው ኳሊቲ ምንድነው? ቨልነራቢሊቲ። በአማርኛ እንዴት ብዬ እንደምገልጸው አላቅም። አዶናይ ግን ራሱን ክፍት አድርጎ ነው የመጣው። ቨልነራብል የሆነ ሰው በጣም ስትሮንግ የሆነ ሰው ነው። አንድ ሰው ራሱን ኤክስፖዝ ለማድረግ ከተዘጋጀ ያ ሰው ስትሮንግ ነው ማለት ነው። እና አዶናይ ፍሬንዶቹ ፊት ለፊት ወይም ደግሞ ፋሚሊዎቹ ፊት ለፊት አይደለም ቨልነራብል የሆነው። ኢማጂን የኢትዮጵያ ሕዝብ ፊት ለፊት ነው ቨልነራብል የሆነው። እኔ መቼም ቢሆን ማላረገው ነገር ማለት ነው። አስቡት የኛ ኮሚኒቲ ላይ የኛ ማህበረሰብ ላይ ራስን ቨልነራብል አድርጎ ራስን ክፍት አድርጎ መጥቶ ሁሉንም ኢሞሽን ማሳየት መቻል ማለት በጣም ትልቅ ኳሊቲ ነው። ሌሎች ማንነቶቹ ሌሎች ጥሩ ነገሮቹ እንዳሉ ሆነው እነዚህ ኳሊቲዎቹ ግን ከየትኛውም ክሬተር አዶናይን የሚለዩት ይመስለኛል።